እውነት ለመናገር አው እግዚአብሔር ኢትዮጵያን ይወዳታል ባሌን ስለሰጣት። እውነት ይገርመኛል፣ በጣም ነው የሚገርመኝ። በጣም ይገርመኛል ባሌ፣ በጣም ይገርመኛል። ዋው በጣም ይገርመኛል። ይኸውልህ ባሌ በአምስቱም የስሜት ሕዋስ ነው የምጎበኘው። በአፍንጫ ትጎበኘዋለህ፣ የእጽዋት መዓዛ ይሸታል። በጆሮ ትጎበኘዋለህ፣ ፏፏቴ አራዊት ልብስ ትሰማለህ፣ የፏፏቴ ዜማ ትሰማለህ፣ ትዳስሰዋለህ በደንብ አድርገህ ታጣጥመዋለህ። ብዙ ሰው አይቶታል? አላየው። በጣም ነው የሚገርመኝ። ብዙ አይነት እጽዋት ነው ያለው ባሌ። በእጽዋት አይነትም በጣም እንትን ነው። በነገራችን ላይ በዓለም ላይ በጣም ከታወቁ ጥቂት የባዮዳይቨርሲቲ ፕሌሶች አንዱ ነው እና እነዛ እጽዋት ይሸተዋል። በአፍንጫ ትጎበኛለህ። ማየት እንኳን ባችል፣ መስማት እንኳን ባችል፣ መዳሰስ ባችል እንኳን በአፍንጫ ባሌን አይተህ መምጣት ትችላለህ። እንደው አፍንጫህን ባይሰራ፣ አይኖች ባይሰሩ፣ ጆሮ ባይሰራ በምላስ ባሌን ቀምሰህ መምጣት ትችላለህ። ምንጩ ይቀመሳል፣ ፍሬው ይቀመሳል። ትሰማዋለህ። አይነን ጨፍን ስታደርግ ቱሉ ድምቱ ቆመህ ነፋስ ያናግራል። በየጫካው በየድሩ ስገባ የፏፏቴውን ድምፅ በደንብ ነው የምታደምጠው። ደግሞ ፏፏቴው ውብ ነው። እኔ የሚገርመኝ ወንዞቹ ናቸው። በጣም ነው የሚገርሙት ወንዞቹ። በጣም በቃ እንደዚህ አይነት ነጭ ወተት የመሰለ ወንዝ እንዴት ደስ እንደሚል ፍጥረት ኮሚኒኬት የሚያደርግበት ነው። ኢንተራክሽኑ ምኑም የተለየ ነው እና ባሌ በደንብ ሰው ቢያየው ደስ ይለኛል።